ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የመጣሁት ሩዝ ዳም አሰራር ነው እና እዚህ ጋር ኩሳ አለ፣ እዚህ ጋር ደግሞ ገረሃ አለ፣ እዚህ ጋር የፈረንጅ ቃሪያ እና ነጭ ሽንኩርት፣ እዚህ ጋር ደግሞ ካሮት አለ፣ እዚህ ጋር ደግሞ ባግንጃን አለ፣ ሽንኩርት አለ እና ቲማቲም አለ። ቲማቲሙ 2 ራስ ቲማቲም ነው ማለት ነው እና ተከተሉኝ። እዚህ ጋር ደግሞ ዶሮ አለ። ዶሮውን አጥቤ በሎሚ በጨው ባችቶ እና ዘብዝፌዋለሁ። እዚህ ጋር ደግሞ ድንች አለ። ድንቹ ደግሞ ያው እንዳይደቅርብኝ ነው በውሃ የዘበዘፍኩት ማለት ነው እና ተከተሉኝ። እና የሚጠቀማቸው ቅመሞችም ደግሞ እዚህ ጋር ከሙን አለኝ፣ ሊሞን አስወጥ፣ ፍልፍል አስወጥ፣ ጨው፣ ገርፋ እና የባህር ዛፍ ቅጠል። እዚህ ጋር የባህር ዛፍ ቅጠል ነው። እዚህ ጋር ደግሞ ከዝብራ ነው እና የምንጠቀማቸው ቅመሞች እነኚህ ናቸው። ቅድሜ ላሳያችሁ። እዚህ ጋር ደግሞ ብረት ድስቴን ጥጃለሁ ማለት ነው እና ዘይት ጨምራለሁ። እዛ ሽንኩርት ጨምራለሁ ማለት ነው። ጨምራለሁ እና ሽንኩርቱ የበሰለልኝ ነው። እና በስሎልኛል ማለት ነው። አሁን ነጭ ሽንኩርት ጨምራለሁ። ተከተሉ። ነጭ ሽንኩርት በእጄ አነካውም፣ ግላብ ሰርጌያለሁ። እናጥላላለን። ከዛ ትንሽ እስከሚቁላላ ጠብቀዋለሁ ማለት ነው። እና ሽንኩርቴ ተጠብሶልኛል። አሁን ደግሞ ዶሮ ጨምራለሁ ማለት ነው። ዶሮ እና ዶሮ እንደዚህ ጠበስ ያደርገዋለሁ። ከዛ ሳልሳ ጨምራለሁ ማለት ነው። ሳልሳ የተቁላላልኝ ማለት ነው ዶሮዬ።
ከዛ ቀድሜ ካሮት ጨምራለሁ ማለት ነው። ካሮቱ ቶሎ ስለማይደርስ ቀድሜ ነው የምጨምረው። አሁን ደግሞ የሚጨምረው ባህራት ነው ማለት ነው። በዚህ እናቅላለዋለን። ባህራት እስከሚቁላላ ድረስ በዚህ እንጠብሰዋለን። ከዛ ሽታው አሪፍ ይሆናል ማለት ነው። እንደዚህ ሲጠበስ እና በቅመሙ እንደዚህ ጠብሼዋለሁ ማለት ነው። አሁን ደግሞ ቲማቲም እናረግበታለን። ቲማቲሙ ደግሞ እስከሚበስል እንጠብቀዋለን። እና ቲማቲሙ የበሰለልኝ ነው። እና ቲማቲም ይበስሉልኛል ማለት ነው። አሁን ደግሞ የሚጨምረው እዚህ ጋር መጀመሪያ አሳይቻችኋለሁ። ገረሃ፣ ባድንጃን እና ኩሳ የፈረንጅ ቃሪያ ያለ ማለት ነው እንጨምራለን። እንደዚህ አድርጌ አብሽር ያለው ማለት ነው። አሁን ደግሞ ድንች እንጨምራለን። ድንች ያው በኋላ ነው የሚጨምረው ስለሚፈርስ አሁን ድንች እንጨምራለን። ድንች ስጋለን እንጨምራለን ማለት ነው። ትንሽ እናቁላለዋለን እና ጠብሼዋለሁ። አሁን ደግሞ እንጨምራለሁ ማለት ነው። ትንሽ ውሃ፣ የፈላ ውሃ ትንሽ ውሃ ጨምሬበታለሁ እና ትንሽ ደቂቃ ጠብቀዋለሁ። እከድነዋለሁ ማለት ነው። ትንሽ ሰዓት፣ ትንሽ ደቂቃ አሁን ደግሞ የፈላ ውሃ እንደዚህ ጠብቃለሁ። የፈላ ውሃ ጨምርበታለሁ ማለት ነው። ዳን ከዛ ከድነውና 10 ደቂቃ ድረስ ጠብቀዋለሁ እና ኢዳሜ እዚህ ጋር የበሰለልኝ ነው ማለት ነው። በዚህ በሚያምር ሁኔታ እየበሰለ ነው እና ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። እዚህ ጋር ደግሞ ሩዝ አለ እና ሩዙን ለአጥቤ ለ10 ደቂቃ ዘብዝፌዋለሁ። እዚህ ጋር ደግሞ ከአንድ በኩል ብረት ድስት ይጃለሁ ማለት ነው እና ትንሽዬ ዘይት እናደርጋለን። ትንሽ ነው በዛኛው ስላለው ትንሽ ነው ዘይት የሚደረገው። እዚህ ጋር ደግሞ ጨውና ማጂ አለ እና ጨምራለሁ ማለት ነው።
እዚህ ጋር ደግሞ ትንሽ ውሃ እንጨምራለን። ከዛ ውሃ ጨመርኩኝ። አሁን ደግሞ ሩዙ ጨምሬያለሁ። አሁን ደግሞ ውሃ የፈላ ውሃ ጨምራለሁ። ውሃው ደግሞ በልክ መሆን አለበት፣ ሳይበዛ እንደዚህ መሆን አለበት ማለት ነው። ቀስ ብሎ ሲበስል ነው የሚወደው ሩዝ። እና ቃሪያ መጨመር ትችላላችሁ። እኔ ያው ስላለቅ ነው የጨመርኩበት። እና እሳቱን ደግሞ ቀነስ ማድረግ አለብን። እዚህ ጋር ደግሞ ኢዳሙ ከአንድ በኩል ጥጃለሁ፣ ከአንድ በኩል ደግሞ ሩዙን ጥጃለሁ ማለት ነው። አሁን ከድነዋለን። እና ተመልካቾቼ እንደዚህ በአማር ሁኔታ ብትን ብሎ ሩዜም በስሎልኛል ማለት ነው። እዚህ ጋር ኢዳሜም ደርሶልኛል። እና ሰርታችሁ ብሉ እላችኋለሁ። እና አበረታቱኝ። ሰብስክራይብ፣ ላይክ፣ ኮሜንት አርጉልኝ። እና በሌላ ቪዲዮ ይመለሳለሁ። ቻው፣ አመሰግናለሁ።